ያስተሰርያል፣ አቦጊዳ፣ ጥቁር ሰውና ኢትዮጵያ በተሰኙ አልበሞቹ የኢትዮጵያን የሙዚቃ ታሪክ መቀየሩ የሚነገርለት ድምፃዊ ቴዲ አፍሮ በአዲሱ ኢቶሪካ አልበም ምን አይነት አዲስ ስሜት ይዞ ይከሰት ይሆን? እናንተስ አዲሱን አልበም ለመስማት ዝግጁ ናችሁ? በአልበም ውስጥ ምን አይነት መልእክቶች ይካተታሉ ብላችሁ ትጠብቃላችሁ? ለማንኛውም በጉጉት ሲጠበቅ የነበረው የቴዲ አፍሮ አዲሱ አልበም ተጠናቆ የፊታችን ዳግማይ ትንሣኤ ለሕዝብ ጆሮ ይደርሳል መባሉን ተከትሎ በተለያዩ በይነመረብ ገጾች ላይ አያሌ አስተያየቶች እየተሰጡ ይገኛሉ። እኛም በዛሬው መሰናዷችን በዚህ አልበም ዙሪያ ከተሰጡ ጥልቅ አስተያየቶች መሃል አንድ ሁለቱን እንደሚከተለው አጠናቅረን ይዘንላችሁ ቀርበናልና በጥሞና ይታደሙት። በቅድሚያ የሰብአዊ መብት ተሟጋች አክቲቪስትና የነጋሪ ቲቪ መስራችና አዘጋጅ ይድነቃቸው ከበደ ቴዲ አፍሮና ኢቶሪካ የታሪክ ዳግም ልደት ወይስ የጥበብ ገናናነት በሚል መጠይቃዊ ኃይለ ቃል ቀጣዩን ጽሑፍ በማኅበራዊ ትስስር ገጻቸው እንዲህ ሲሉ አስነብበዋል። ተወዳጁ ድምፃዊ ቴዲ አፍሮ የመጨረሻው ሙሉ አልበሙ ኢትዮጵያ የሚል ስያሜ የነበረው ሲሆን በወቅቱ በቢልቦርድ ዓለም አቀፍ የአልበሞች ዝርዝር ላይ አንደኛ ደረጃ ላይ በመቀመጥ ከፍተኛ ስኬት ማስመዝገቡ ይታወሳል። አሁን ደግሞ ኢቶሪካ የተሰኘ አዲስ አልበሙን ለዳግማ ትንሣኤ ሊያበረክትልን መሆኑ እየተሰማ ነው። ከ8 ዓመታት ጥንቃቄ የተሞላበት ዝግጅት በኋላ ታሪክ ሊደገም ዋዜማ ላይ እንገኛለን። ስለምን ቴዲ አፍሮ ልዩ ሆነ? አንደኛ፣ የሀገር ፍቅር ስሜት መገለጫ። ቴዲ አፍሮ ለኢትዮጵያውያን ከድምፃዊነት ባለፈ የሀገር ኩራትና የአንድነት ተምሳሌት ነው። በዜማዎቹ ውስጥ የሚረጫቸው የአገር ፍቅር ስሜቶች፣ የታሪክ ማስታወሻዎችና የማንነት ጥያቄዎች በየቤቱና በየልባችን ውስጥ የማይደበዝዝ አሻራ ጥለው አልፈዋል። አዲሱ ኢቶሪካ ስያሜው ራሱ ኢትዮጵያና ታሪክን አጣምሮ የያዘ በመሆኑ ዳግም የታሪክ ድርሳናትን በዜማ ገልጦ እንደሚያሳየን ይጠበቃል። ሁለተኛ፣ የጥበብ ሥራው ኃይል። የቴዲ ሥራዎች ለጆሮ ብቻ ሳይሆኑ ለሕሊናም የሚያረኩ ናቸው። ግጥሞቹ ውስጥ ያሉት ጥልቅ ምስጢራት፣ ተምሳሌታዊ አነጋገሮችና ማኅበራዊ ትችቶች የሙዚቃን ኃይል ከፍ ያደረጉ ናቸው። አንድ ነጠላ ዜማው እንኳን ማኅበራዊ መነጋገሪያ የመሆን ሰዎችን የማስተሳሰርና ስሜትን የመቀስቀስ ግዙፍ አቅም አላቸው። ሦስተኛ፣ በሕዝብ ዘንድ ያለው የማይናወጥ ተወዳጅነት። ቴዲ ልዩ የሚያደርገው በሁሉም የዕድሜ ክልል፣ በሁሉም የኑሮ ደረጃና በመላው ዓለም የሚገኙ ኢትዮጵያውያን ዘንድ ያለው ተቀባይነት ነው። የእሱን አልበም መጠበቅ ሙዚቃን መጠበቅ ብቻ ሳይሆን አዲስ መንፈስና አዲስ ተስፋን እንደመጠበቅ ይቆጠራል። ምን እንጠብቅ? ቴዲ አፍሮ እንደ ልማዱ በዜማዎቹ ታሪክንና ወቅታዊ ሁኔታዎችን እንዴት አዋሃዶ ያቀርብ ይሆን? በቢልቦርድ ሰንጠረዥ ላይ ዳግም ስሙን ያስጠራ ይሆን የሚለው የብዙዎች ጉጉት ነው። አንድ ነገር ግን እርግጠኛ ነን፣ ቴዲ ሲመጣ ባዶ እጁን አይደለም፣ የብዙዎችን ልብ የሚነካ ድንቅ ሥራ ይዞ እንጂ። እናንተስ ከኢቶሪካ ምን ትጠብቃላችሁ? የትኛው የታሪክ ክፍል በዜማ ቢነሳ ደስ ይላችኋል? ሲሉ አክቲቪስትና የሰብአዊ መብት ተሟጓቹ ይድነቃቸው ከበደ ሐሳብና አስተያየታቸውን ጽፈዋል። ሲለጥቅ ከዚሁ ርዕሰ ጉዳይ ጋር በተያያዘ ዕውቁ የማኅበረሰብ አንቂ ዳንኤል ሽበሺ ሀገራችንን አንዴ በብሔር ሌላ ጊዜ በለየለት ቅጥፈት በውሸትና ክህደት ለተበተቧት ሁሉ በየሰከንዱ የሚሰጥ መርፌ ሊታዘዝ ነው በሚል ርዕስ ቀጣዩን ጽሑፍ አስነብበዋል። ያ መድኃኒት አዋቂው ኢቶሪካ የሚባል የተሻሻለ መድኃኒት እንደቀመመ ወሬው ሚዲያችንን እያጨናነቀ ይገኛል። እውነት ነው፣ ታመናል። ያልተከተብነው በሽታ ይዞናል። በዚህ ስም የማስታውሳት ቬሮኒካ አዳነን ነው። በኢንስታግራም ስሟ ኢቶሪካ የሚለው ቃል አልፎ አልፎ ከግሪክ ታሪክ ጋር ተያይዞ ይነሳል። አሪስጣጣሊስ በሪቶሪክ የተሰኘው መጽሐፉ ኢቶሪካን በሳይንሳዊ መንገድ በደንብ ቀምሮ ያስተዋወቀን ጸሐፊ ሲሆን ለዛሬያችን ለስነ ተግባቦት ጥበብ መሠረት የጣለ ለስነ ጽሑፍና ንግግር ወይም ሪቶሪክ በተለይም የንግግር ጥበብ
በውሸትም ይሁን ውሸትንና እውነትን በማቀላቀል የማሳመን ችሎታን ለማሳደግ የሚጠቀሙበት ዘዴ እንደሆነ በታሪክ ተመዝግቧል። በአጭሩ በባሌም በቦሌም እንዳለው ፊልድ ማርሻሉ የመናገር ወይም የመጻፍ ጥበብ ወይም አንድ ሰው የራሱን ሐሳብ ለሌሎች ለማስረዳት ሰዎችን ለማሳመንና በሰዎች ዘንድ ተቀባይነትን ለማግኘት የሚጠቀሙበት ዘዴ እንደሆነ ነው የሚነገረው። ሌላው ኢቶሪካ የቆመበትን መሰረት የሚጠቁም ነው። እንደ ያኔው ትርጓሜ መሰረት ከሆነ በሦስት ዋና ዋና አምዶች ላይ እንደቆመ ተገልጿል። የመጀመሪያው ኢቶስ ሲሆን የተናጋሪው ስብዕናና ተአማኒነት፣ ፓቶስ የተመልካቹን ወይም የአድማጩን ስሜት የመንካት ችሎታ፣ እንዲሁም ሎጎስ የሚባለው የቀረበው ሐሳብ አመክንዮአዊ ወይም ሎጂክና ማስረጃ ያለው ስለመሆኑ የሚያመላክቱ ሲሆን ሁለተኛው በተለይ በግሪክ አቴንስ እንደ አንድ የጥበብ ዘርፍ የዳበረ ለሥርዓተ ትምህርት የበቃ መሆኑንና ወዘተረፈ ለማመልከት ሲሆን በወቅቱ በአቴንስ በነበረው የዲሞክራሲ ሥርዓት በፍርድ ቤትም ሆነ በፖለቲካ ሜዳ አሸናፊ ለመሆን ንግግር ወሳኝ ስለነበረ ኢቶሪካ ትልቅ ቦታ ነበረው ይባላል። በኋላም ሮማውያን ይህንን የግሪክን ጥበብ ተረክበው ለታላላቅ ተናጋሪዎች፣ ለሀገር መሪዎች፣ ለሕግና ለፖለቲካ መድረኮች ይበልጥ እንዲመች እንዳደረጉ ይነገራል። ያው ዛሬ እነ አንቶኔ ሸምድደው ወይም በአጤሬራ ተጠርረው እንደሚያነበንቡት ማለት ነው። ወደ እኛ ስንመለስ በኢትዮጵያ ከጥበብና ከትምህርት ታሪክ አኳያ ከኢቶሪካ ጋር አቻ ጥበብ ያለው ተቋም ወይም አስተምህሮ ካለ ሀገር አቁማ ልጅ ወልዳ አሳድጋ ዛሬ ሰይፍ የተመዘዘባት ቤተ ክርስቲያን ኢቶሪካ ወይም ጠለቅና ሰወር ያሉ ማሰብ ማሰላሰልን የሚጠይቁ ሐሳቦችን፣ አባባሎችን ወይም እንደ ቅኔ፣ ሰምና ወርቅ የመሳሰሉትን በማስተማር የምትታወቅ ወይም አስቡ የምትል ማሰብን የምታበረታታ ሰው፣ ሃይማኖት፣ እምነት፣ ታሪክ፣ ባህል፣ ማንነት፣ ሀገር አቅፋና ጠብቃ የኖረች ፋይዳዋንም ቀድማ በመረዳት ዋጋ የከፈለች ግን ዛሬ በጥራዝ ነጠቆች ፍዳዋን የምትበላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅኔና አስተምህሮ የሚባለው ነው የኢቶሪካው አቻ። እንደ መውጫ ቅኔ ማለት ሰምና ወርቅን በመጠቀም ቃላትን በማሳመርና በጥልቅ ምስጢር ሰዎችን የማሳመንና የመማረክ ጥበብ፣ ሰወር ዘወር ያሉ ሐሳቦችን መረዳት በመሆኑ ከኢቶሪካ ወይም ሪቶሪክ ጋር ተመሳሳይ እንደሆነ መረዳት የሚቻል ሲሆን በአጠቃላይ ኢቶሪካ ምን ተናገርክ ሳይሆን እንዴት ተናገርክ የሚለው አስኳሉ ሲሆን በጥቅሉ ቃላትን እንደ መሳሪያ በመጠቀም የሰዎችን ልብና አእምሮ የመቆጣጠር ጥበብ ነው ይላሉ ሊቀ ሊቃውንቶቹ። በነ አንቶኔዎች የታረድነው በእንዲህ በዘላቂ ዕውቀትና ጥበብ ሳይሆን እንደ ባለ አንድ ካርታ ክላሽንኮፍ ጦር መሳሪያ ተኩሰው በመጨረስ አውላላ ሜዳ በቀረሰው እጅ መሆናችንን ሳስበው አይቲንክ ለብላቴናውም ይህ የገባው መሰለኝ። ግምቴ ነው። ሳጠቃልል ጥበቡን ወይም የቅኔውንም ሆነ ኢቶሪካን እዛም እዚህም ሰፈር ያላችሁ እንደየምርጫችሁ ተጠቀሙበት። ፖለቲከኞች ወይም የፖለቲካ ቸርቻሪዎች፣ ሰባኪዎች ወይም ባለ30 ዲናሮች፣ ጠበቆች፣ ነቢያት ነን ባዮች፣ የሽያጭ ባለሙያዎች፣ የቢዝነስ ሰዎች፣ ጋዜጠኞች ወዘተረፈ ለማለት ነው። አባቴ ልጅ ቴዎድሮስ ያንተ እጅ እስከ ባህር ማዶ ከረዘመ ያንተ ጭንቅላት እንደ መሬት መንቀጥቀጥ ከሆነብን ከማንም ይልቅ እሱ ላንተም ለእኛም ቅርባችን ነው። ይጠብቀ። አሜን። በል ቶሎ ናልን። እኔንም እንደ እኔ ከሞቀ ቤታችሁ የተፈናቀልኩትን የተሰደዱትን ሆነ ሀገራችንን አንተንና ቤተሰቦችን የጥበብ ጌታ ያስበን። አሜን ሲሉ የማኅበረሰብ አንቂው ዳንኤል ሽበሺ ጽሑፋቸውን ደምድመዋል። እናንተስ በቴዲ አፍሮ አዲሱ አልበም ዙሪያ ምን የተለየ አስተያየት አላችሁ? ሐሳባችሁን በኮሜንት መስጫው ሳጥን ላይ አጋሩን። ጨርሻለሁ። በቸር ያሰንብተን።